ኢትዮቴክ የኢትዮጵያውያን። ሰላም የተከበራችሁ የኢትዮቴክ ዩቲዩብ ቻናል ቤተሰቦች፣ ይህ በኢትዮቴክ ዩቲዩብ ቻናል በሳምንት 3 ቀን በአማርኛ ቋንቋ እየተዘጋጀ የሚቀርብላችሁ የኤሌክትሮኒክስ ጥገና ቴክኖሎጂ ፕሮግራማችን ነው። ዛሬ የምንማረው አይሲ ላይ ፒን እንዴት እንደምንቆጥር እናያለን። ከመጀመራችን በፊት ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጠይቃለሁ። ፒን ነምበሪንግ ምንድን ነው? ፒን ነምበሪንግ ማለት የአይሲ እያንዳንዱ እግር ፒን የሚሰጠው መለያ ቁጥር ማለት ነው። ይህን ማወቅ ለሚከተሉት አስፈላጊ ነው። አንደኛ፣ አይሲን በትክክል ለመጫን፣ ዳታ ሺት ለማንበብ፣ በመልቲሜትር ለመለካት፣ ጥገና ለማካሄድ ፒን ነምበሪንግ በጣም ወሳኝ ነው ማለት ነው። እንግዲህ በዚህ መሰረት ፒን ነምበሪንግን እንዴት እንደምንቆጥር እናያለን። ፒንዋን እንዴት ይለያል? አብዛኛዎቹ አይሲዎች በፒንዋን በሚከተሉት ምልክት ያሳያሉ። ክብ ዶት፣ በአይሲው እንደ ጥገና ላይ ትንሽ ክብ ይኖራል ማለት ነው። ያ ጥግ ፒንዋን ይባላል። ግማሽ ክብ ሁለተኛ ኖተች ወይም ደግሞ በዲአይፒ እና አይሲዎች ከላይ ግማሽ ክብ ያለው ምልክት ይኖራል። ኖተች ወደ ላይ ደግሞ ካደረጉት ከግራ ላይ ያለው ፒንዋን ቁጥሮቹን በሰዓት ወይም ደግሞ ተቃራኒ ካውንተር ክሎክዋይዝ ቆጠራ ይጠቀማል። ፒን ነምበሪንግ ዲአይፒ ፓኬጅ ለ8 ፒን ዲአይፒ አይሲ 1 8 2 7 3 6 4 እና 5 ለምሳሌ 1 2 3 4 በግራ 5 6 7 8 በቀኝ ሆነው እናገኛቸዋለን ማለት ነው። ሰርፌስ ማውንት አይሲዎች ኤስኦአይሲ፣ ኪዩኤፍፒ፣ ኪዩኤፍኤን እና ቢጂኤ ፓኬጆችም እንዲሁ የፒን ምልክት አላቸው። ትንሽ ክብ ዶት፣ ትንሽ 3 ማዕዘን ትሪያንግል፣ የተቆረጠ ጥግ ወይም ቻምበር። አይሲን በተሳሳተ አቅጣጫ ብንጭን ምን ይሆናል? አይሲ ሊቃጠል ይችላል አንደኛ። በሁለተኛ ደረጃ ፒሲቢ ሊጎዳብን ይችላል። በሶስተኛ ደረጃ ፓወር ሰፕላይ ራሱ ሊቃጠል ሾርት ሊያደርግ ይችላል ማለት ነው። መሳሪያው ሙሉ በሙሉ እንዲሁም ሊያቆም ይችላል። በዳታ ሺት ላይ ፒን አውት ወይም ደግሞ ዳታ ሺት ውስጥ ሁልጊዜ የፒን አንድ ቦታ ይታያል። ለምሳሌ ኤንኤ 555ን ታይመር አይሲ ፒን1 ጂኤንዲ ሲሆን ፒን 8 ቪሲሲ ያሳያል ማለት ነው። ኤልኤም 358 ፒን 4 ጂኤንዲን ሲያሳይ ፒን 8 ደግሞ ቪሲሲን ያሳያል ማለት ነው። በጥገና ስራ የሚመከሩ ምክሮች ከአይሲ ነቀላና ቆጠራ ጋር በተያያዘ ከመንቀል በፊት ፒን 1 ምልክቱን ፎቶ ማንሳት፣ ፒሲቢ ላይ ያለውን ፒን 1 ምልክት ማረጋገጥ ያስፈልጋል። ዳታ ሺት ሳታይ ጭራሽ በፍጹም አይሲን መጫን የለብንም ማለት ነው። ክቡራን ተመልካቾቻችን፣ ይህ ክፍል ሲጠናቀቅ ፒን1 የአይሲ መነሻ እግር እንደሆነ ዶቶች እና ወይም ደግሞ ትሪያንግላር በመመልከት ፒን1ን መለየት እንደሚቻል፣ ፒን ነምበሪንግ በአብዛኛው ካውንተር ክሎክዋይዝ እንደሚከተል፣ አይሲን በተሳሳተ አቅጣጫ መጫን ከባድ ጉዳት እንደሚያስከትል አይተናል። እናንተ በፒን ነምበሪንግ እና አጫጫን ጊዜ የገጠማችሁን ችግር አጋሩ፣ እንወያይባቸው። የዛሬውን ፕሮግራማችን በዚሁ የምናጠናቀቅ ሲሆን ሀሳብ አስተያየት ካላችሁ በኮሜንት አጋሩ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። ኢትዮቴክ የኢትዮጵያውያን